አንድ ወንድ ራሱን ተንከባከበ ማለት እንደ ሴት ሆነ ማለት አይደለም። እንዲያውም በተቃራኒው ነው። ለምሳሌ እነዚህ ሁለት ፎቶዎችን ተመልከት። አንደኛው ራሱን የማይንከባከብና ቆዳው የተበላሸ ነው። ሌላኛው ደግሞ ንጹህ፣ ጤናማና ማራኪ ገጽታ አለው። እስቲ እውነቱን እንናገርና ሴቶች ማንን የሚመርጡ ይመስላል? መልሱ ግልጽ ነው። ንጹህ ቆዳ፣ ጤናማ፣ በራስ የምትተማመንና የበለጠ ማራኪ እንድትሆን ያደርጋል። ነገር ግን አንተ የማታስተውላቸው 7 የዕለት ተዕለት ልምዶች ማራኪነትን እየቀነሱት ቢሆንስ? ስለዚህ በዚህ ቪዲዮ 90% የሚሆኑ ወንዶች የማያውቁትን ማራኪነታቸውን እየቀነሱ ያሉ 7 ልምዶችን ከነመፍትያቸው የምነግርህ ይሆናል። አንደኛ፣ ፊትህን በእጅ መንካት። በቀን ስንት ነገሮችን በእጅ እንደምትነካ አስብ። ስልክህን፣ የበር እጀታ፣ ገንዘብ፣ ሌላም። ከዛ በዛ እጅ ፊትህን ትነካለህ። ያው ሁሉ ቆሻሻና ባክቴሪያ በቀጥታ ወደ ቆዳ ይገባል። እናም ይህ ደግሞ የቆዳህን ቀዳዳዎች በመድፈን ፊት ላይ ቡግርና የመሳሰሉት እንዲወጣብህ ያደርጋል። ስለዚህ ከዛሬ ጀምሮ ፊትህን ለመንካት በምትሞክርበት ጊዜ ሁሉ ራስህን አቁም። ከዛም በተጨማሪ በተደጋጋሚ በመታጠብ የእጅን ንጽህና ጠብቅ። ይህ ብቻ ቡግርህን በእጅጉ ይቀንሳል። ሁለተኛ፣ በቂ የፀሐይ ብርሃን አለማግኘት። ሰውነትህ የፀሐይ ብርሃን ያስፈልገዋል። ለቫይታሚን ዲ ብቻ ሳይሆን ቴስቶስትሮን እንዲጨምርና የጠራ ቆዳ እንዲኖር የፀሐይ ብርሃን አስፈላጊ ነው። ብዙ ጊዜ የፀሐይ ብርሃን የማታገኝ ከሆነና በስልክ ላይ ተተክለ የምትውል ከሆነ ቆዳ ፈዛዛና ህይወት አልባ ይመስላል። አይኖች ደብዛዛ ይሆናሉ፣ ስሜት ይቀንሳል። ይህም አስቀያሚ እንድትሆን ያደርጋል። ለምሳሌ እነዚህን ተክሎች ተመልከት። በቂ የፀሐይ ብርሃን ባለማግኘታቸው ቅጠላቸው ወደ ቢጫነት ተቀይሯል። ቆዳም ልክ እንደዚህ ነው። ብዙ ጊዜን ከቤት ውጭ የምታሳልፍ ከሆነ ተፈጥሯዊ ቆዳ ብሩህ አይኖችና ነቃ ያልክ ትሆናለህ። በተቃራኒው ደግሞ ጊዜህን በቤት ውስጥ ስልክ ላይ የምታሳልፍ ከሆነ ፈዛዛና ደካማ ትሆናለህ። የዚህ መፍትሄ ለሰዓታት ፀሐይ ላይ መቀመጥ አይደለም። በየቀኑ ጠዋት ከ15 እስከ 20 ደቂቃዎች የፀሐይ ብርሃን እንዲያገኝ ማድረግ በቂ ነው። ሶስተኛ፣ በአንድ በኩል ብቻ ማኘክ። ሁል ጊዜ ምግብ ስትመገብ ይሁን ማስቲካ ስታኝክ በአንድ መንጋጋ ብቻ የምታኝክ ከሆነ ምስሉ ላይ እንደምትመለከተው በዛ ሁሌ በምታኝክበት በኩል ያሉ ጡንቻዎች እንዲዳብሩ ታደርጋለህ። ይህ ደግሞ የፊትህን ቅርጽ ወደ አንድ ሳይድ ያጋደለ ያደርገዋል። ይህንን ችግር ለማስተካከል ከፈለግ ሁሌ በምትመገብበት ጊዜ በሁለቱም መንጋጋዎች እየቀያየርክ በማኘክና ቀለል ያሉ የመንጋጋ ኤክሰርሳይሶችን በመስራት ማስተካከል ትችላለህ። አራተኛ፣ በቂ እንቅልፍ አለማግኘት። እንቅልፍ ሰውነት ራሱን የሚጠግንበት ስርዓት ነው። በቂ የሆነ እንቅልፍ አለመተኛት ሰውነት እንዲደክምና እንዲዝል ያደርገዋል። ይህም ደግሞ አይንህ አካባቢ እንዲያብጥና እንዲጠቁር በማድረግ አስቀያሚ ገጽታ እንዲኖር ያደርጋል። የዚህ ችግር መፍትሄ በቀን ውስጥ ቢያንስ ከ7 እስከ 8 ሰዓት መተኛትና ከመተኛት በፊት በአይን ዙሪያ ቫዝሊን በመቀባት አይን አካባቢ የሚፈጠረውን ጥቁረትና እብጠት መከላከል ይችላል። አምስተኛ፣ በቂ ውሃ ለመጠጣት። በቂ ውሃ ለመጠጣት ሰውነት እንዲደርቅና ደም እንደ ልብ እንዳይዘዋወር ያደርገዋል። ይህም ፊትህ ለስላሳና አንጸባራቂ እንዳይሆን ያደርገዋል። ይህንን ችግር ለመቅረፍ ከፈለክ በቀን ውስጥ ከ2 እስከ 3 ሊትር ውሃ በመጠጣት ለስላሳ ቆዳ ማግኘት ይችላል። ስድስተኛ፣ ከፍተኛ ጭንቀት። ጭንቀት ጸጥ ያለ ገዳይ ነው። ጤናህን ብቻ ሳይሆን መልክህንም ጭምር በእጅጉ ይጎዳል። ጭንቀት በሰውነት ውስጥ ስብ እንዲከማችና ቆዳህም እንዲበላሽ፣ ቴስቶስትሮንህ እንዲቀንስ ያደርጋል። መፍትሄውም ጭንቀትን ሙሉ ለሙሉ ማስወገድ አይደለም፣ ምክንያቱም ይህን ማድረግ አትችልም። ነገር ግን መቆጣጠር ትችላለህ። ለምሳሌ የአካል ብቃት እንቅስቃሴ ስራ፣ ወክ አድርግ፣ ከጓደኞች ጋር ጊዜ አሳልፍ፣ አእምሮህን የሚያረጋጉ ቦታዎችን ፈልግ። ምክንያቱም አእምሮህ በተረጋጋ ቁጥር ፊትህና ሰውነትህ የተሻለ መልክ ይኖራቸዋል። ሰባተኛ፣ አመጋገብህን አስተካክል። የታሸጉ ምግቦችን መመገብ አቁመህ አሪፍ የፕሮቲን ይዘት ያላቸውን ልክ እንደ እንቁላል፣ አትክልትና ፍራፍሬ ያሉትን ምግቦች አዘውትረህ ተመገብ። ከውጭ ብቻ ብትጸዳ ምንም አይጠቅምህም። መጀመሪያ ከውስጥ መጠገን አለ። እነዚህን 7 ደረጃዎች ተከትለህ ከሄድክ በጥቂት ሳምንታት ውስጥ ንጹህ ቆዳ፣ በራስ መተማመንና የበለጠ ማራኪ መልክ ይኖራል። ትንንሽ ልምምዶች ነገ ትልቅ ለውጥ እንድታመጣ ያደርጋል። ይህ ቪዲዮ ጠቃሚ ሆኖ ካገኘው ቻናሉን ለመደገፍ ላይክ እና ሰብስክራይብ ማድረግ እንዳትረሳ።